እሺ ጋይስ ዛሬ ሰባተኛ ቀናችን ነው። ሰባት ሌትስ ጎ። ጭስ አቅጣጫ የለም። የጭስ አቅጣጫ የንፋስ አቅጣጫ ጭስ አቅጣጫ ሁሉ ነገር ራስን ከመሆን ይጀምራል። የሆነን ሰው ለመሆን በሞከርሽ ቁጥር ብዙ ነገርሽን እያጣሽ ትመጫለሽ። አሻራችን የተለያየ ነው። ስፖርት ልክ እንደዛ ውስጣችን ራሳችንን የሚመስል ራሳችን እሱም ማግኘት የመጀመሪያ ነገር ነው። ኮንፊደንስ ማለት መስል ነው። እችላለሁ የሚል መስል ማለት ነው። የትም ቦታ ብትገብ አሸናፊ ለመናገር ጊዜ ያለ ዝም ለማለት በየጊዜው አዲስ ኤክስፒሪየንስ ኖሮ አዲስ ነገር አይቶ ጥሩንም መጥፎንም ተቀብሎ ማለት አሁን ለምሳሌ ጨዋታ ሱካር አለ፣ ወጥ አለ፣ አለጫ፣ ሰላጣ አለ፣ ስጋ እና ቃሪያ ለእኔ የህይወት ነገር ሁሉ እንደዛ ነው የማየው። ኤክስፒሪየንስ ነው ሁሉ ነገር ይመጣል ያልፋል። ሊያጠፋህ የመጣ እሳት የመሰለ ነገር ሁሉ ሲያልፍ እንደውም ሳይሞቅ ሁሉ ነው የሚያልፈው። ፍርሃት ነው እኛን የሚገርም። የመጨረሻ ደግሞ በቃ ዓለምን ገዛው፣ ተቆጣጠሩ፣ ደስ አለኝ፣ ፈነጠሱ። ያም ደግሞ ልክ እንደዚሁ በቦታው እንደዚህ በሉ ብለው የምታቆመው ንገረኝ። ማን ደስ ይበለው ላይ ነው ሱስ የገባው ንገረኝ። ማንም ዳ ማንም አይጎዳም ብሎ ዋስ ነው ጎዳ ሰነፍ ስትሆን ሱሰኛ ስትሆን ገንዘብ ስታጠፋው ቁጭ ብለህ ቲቪ እያየ እድሜን ስትጨርስ ወረኛ ስትሆን ሰዎች ስትጠላ ማንም ጎዳ መስሎ ራስህ ነው ጎዳው ብሎ ኒካ ጅንፎኛን ሂደን ሄይ ያንተ ህይወት በተወቀሰ ፔሬንት ዛሬ ብትሞት አንዳች ከአንተ ጋር አንቀበል። ጥሩ ሰሞን ሬስቲንግ ፒስ ብለን ፎቶንም ፖስታለን፣ ከዛ ድረሳለን፣ የራሳችን ኑሮ እንኖራለን። እኔ ቪዲዮ ለቃለ ጠዋት ተነስቼ አንተ ሞታል ብዬ አላቆምም። ማንም ሰው አያብ ብሮ በርታ፣ ለራስ ስትል ጠንክ፣ ጀግናው። ትክክል ካልሆነ አታድርግ፣ እውነት ካልሆነ አታው፣ በትክክለኛው ጎዳና ብቻ ሂድ፣ አታቁም፣ ለራስ ስትል። Better days are coming. Be patient. No regrets in life, just lessons learned. ዓለም እንደ ቁርበት ቅሪላ ያረገ ስጋህን ቢያጎድል ከቶ እንዳትዘነጋት የነፍስህን እድል። የምድር ትሩፋት እንጀራና ሰላም ለየዋሆችና ለቅኖች አትሞላ። ስለዚህ ጎበዜ ትርፉ ገሃነም ነው ያለ በቃኝ እዳው። አላሙዲን እንኳን ካንተ ያልፍ ይሆናል ቢፈተሽ ቀዳዳ። ከተሰጠህ ጸጋ የጎደለብህን በመምረጥ አትኮልኩል። ፈገግ በልና ምንጊዜ ማመስግን በቀዳዳ በኩል በችግር በኩል ያኔ ሙሉ ሰው ነህ። ትክክል። እንግዲህ ሰባተኛ ቀን ይህንን ይመስል ነበር። ይኸው ላባችን ጠፍ እያለ ነው። ቀላል የሚባል አይደለም ግን የማይቻል አይደለም እና ልብስ እንደመውደቅ አስቸጋሪ ነገር የለም። ይሄው እንዲቅልጥ ብለናል። እያዝልሻለ ይልቀረባ ዝቅ ይታያል። እንግዲህ ይኸው ቦርጫችን እንግዲህ ቀንሷል አልቀነሰም የምናየው ነገር ነው። እስቲ የ30 ቀን ቻሌንጃችን ይመስላል። የፈለገ ብዙ እዚህ ጋር ነው። መልካም ጊዜ። ዶንት ስቶፕ